በጣም ምርጥ ማይክ ዊዚን አፎርዴብል ፕራይስ በትንሽ በጀት ልትገዟቸው ከምትችሏቸው ምርጥ ማይኮች መካከል አንዱንና ዋነኛውን ይዤላችሁ መጥቻለሁ። ሰላም የሚርኮር ስተዲ ቤተሰቦች፣ ዛሬ ከርዕሳችን ውጭ ቢሆንም አንድ ምርጥ ማይክ ሰሞኑን ስለገዛው ይዤላችሁ መጥቻለሁ። ይህ ማይክ ስሙ F11 ዋየርለስ ማይክሮፎን ተብሎ ይጠራል። ሶ ሌትስ ቼክ ኢት። ውስጡ ይህን ይመስላል። እንደምታዩት ሊፍሌት ይኖረዋል። ሊፍሌቱን ከፈለጋችሁ ማንበብ ትችላላችሁ። በደንብ እያስረዳችኋል። በእንግሊዝኛ ነው። እችኛዋ ማይካችንን ከቨር የምናደርግባት ናት። ዋናው ይሄኛው ነው። ሁለት ማይኮች ይኖሩታል። አንደኛው ይሄ ማይክ ነው። አያት እንዴት እንደምታምር ምርጥ ማይክ ነው። በነገራችን ላይ ሁለተኛው ማይክ ይሄኛው ነው። በተለይ ለፖድካስቶች ምናምን ከፈለጋችሁት በደንብ ሁለት ሰዎችን ማስጠቀም የሚችል ማይክ ነው። እና ሌላኛው ይሄኛው ነው። ይሄኛው ደግሞ ስልካችን ላይ አታች የምናደርገው ነው። ፕላስ ይሄኛው ፓርት ደግሞ ቻርጀር ነው፣ ቻርጅ የምናደርግበት። ቅድም እንደነገርኳችሁ ይሄኛው ፓርት ከቨር ነው፣ ማይካችንን ከቨር ለማድረግ የምንጠቀምበት ነው። እሺ እንደምታዩት አሁን በዚህ ማይክ ላይ ስናየው እችኛዋ ፓርት ፓወር ኦፍ ኦን የምናደርግበት ነው። ጫን ብለን ነው፣ በጣም ጫን ብለን ነው የምናስነሳው። እሱኛው ደግሞ ቮሊዩም የምንጨምርበት፣ ይሄኛው ደግሞ ቮሊዩም የምንቀንስበት ፓርት ነው። አሁን ለማስነሳት በጣም ጫን ብለን አንድ ጫን ብለን እናስነሳዋለን። አሁን ተነስቶልናል ማለት ነው። ስለዚህ አሁን ኮኔክት አልሆነልንም። ሌላኛውንም ስናስነሳው ይሄን ይመስላል። ሁለቱም ማይኮች በትክክል እየሰሩ ነው። ስለዚህ አሁን ኮኔክት አልሆነም። ይሄ ንዝር የምትሉት የሚለው ፓርት ካለ ኮኔክት አልሆነም ማለት ነው። ምክንያቱም ስላላገናኘ ነው። ስልክ ላይ የምናስቀምጥ ከሆነ ይሄ ሲ ታይፕ ተብሎ ይጠራል። ለሲ ታይፕ ስልኮች የምንጠቀመው ነው። ኤርፎን ሞድ የምንጠቀም ከሆነ እሱኛው መጠቀም እንችላለን። ለአይፎን ከሆነ ደግሞ ይሄኛው ፓርት ማለት ነው መጠቀም እንችላለን። በጣም ምርጥ ማይክ የሚያስብለውም በዚህ ምክንያት ነው። ለብዙ ስልኮች፣ ለኮምፒውተሮች ምናምን መጠቀም እንችላለን። አሁን የራሱን የማይኩን ወይስ ምን እንደሚመስል አሳያችኋለሁ። አሁን በአንዱ ማይክ ሪከርድ እያደረጉ ድምፁን ምን አይነት ድምፅ እንዳለው እንድትሰሙት በቀላሉ እንድትረዱት እና የት ማይክ እንደሆነ እንድታዩት በአንዱ ማይክ ሪከርድ እያደረጉ በአንዱ ደግሞ አሳያችኋለሁ ማለት ነው። አሁን ይሄኛው ሌላኛው ማይኩ ነው። እዚህ ላይ ማይክ ላይ ሶስት ኦፕሽኖች አሉት። ፓወር ኦፍ እና ኦን የምናደርግበት እና ቮሊዩም የምንጨምርበት፣ ከዛ ደግሞ ቮሊዩም የምንቀንስበት ማለት ነው። እና እዚህ ላይ ደግሞ ሌሎች ፓርቶች አሉት እና እነዚህን ፓርቶች ደግሞ አሳያችኋለሁ። ይሄኛው ባትሪ ነው። ይሄኛው ደግሞ ሁለቱ ደግሞ ገና እንዳበራ ነው ኮኔክት እንደሆነ የሚያሳየው ፓርት ነው። አሁን ወደፊት ላሳያችሁ። ወደ ቀጣይ ፓርት ለማስሄድ ቺኛዋን አንድ እንጫናታለን። ፓወር ኦፍ ኦን በጣም ጫን ብሎ ማየት ሳይሆን አንዴ ጫን ስናደርጋት ወደ ቀጣይኛው ይሄዳል ማለት ነው። እዚህ ላይ የምንጠቀመው ዋናው ምክንያት ቮይስ ሪደክሽን አለው። ብዙ ቦታዎች ላይ ወይም ደግሞ ብዙ ኖይዝ ያለበት ቦታ ላይ ወይም ገበያ ላይ ወይም መኪና ያለበት ቦታ ላይ በምንጠቀምበት ጊዜ ኖይዛችንን እና ከሌላው ከአካባቢው ድምፅ የራሳችንን ድምፅ ለይቶ እንዲቀርጽልን የሚያደርግልን ነው ይሄኛው ማለት ነው። እና ቀጣይ ያለችውን ደግሞ ስሙት ምን እንደሚመስል። ይሄን ይመስላል ድምፁ፣ የቀጣዩ ድምፅ ማለት ነው። ኢኮ ይኖረዋል